ሰላም ሰላም የተወደዳችሁ የሆሳና ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬም ደግሞ በአዲስ ቪዲዮ መጥቻለሁ። ይሄ ቪዲዮ ህይወቴ ለምን አልተቀየረም ለምትሉ ሰዎች እንደ መልስ የሚሆን ቪዲዮ ነው። ህይወታችን ለምን አልተቀየረም? ሁላችንም የምንጠይቀው ጥያቄ ነው። ለምን ህይወቴ አልተቀየረም? አንዳንዴ የሆነ ሚስ ያደረኩት ነገር አለ ወይስ እግዚአብሔርን አያቀኝም እግዚአብሔርን አይወደኝም ብለን እስክናስብ ድረስ እስክንጠይቅ ድረስ ግራ መጋባት ውስጥ እንገባለን። በዚህ መሃል ሰዎች አይወዱኝም፣ ማንም እኔን አያዳምጠኝም፣ ሰነፍ ነኝ፣ ቆንጆ አይደለሁም፣ ብቻ የራሳችን የሆነ ጉድለት ያልሆነ ግን ጉድለት የሚመስል ኔጌቲቭ ቶት ወደ አእምሯችን ይመላለሳል። ለዚህ ጥያቄ መልስ ይዤላችሁ መጥቻለሁ። በትዕግስት ይህንን ቪዲዮ እስከ መጨረሻው አድምጡኝ። በዚህ ሰዓት እግዚአብሔር እናንተን እየተናገረ እግዚአብሔር እናንተን እያወራ እንደሆነ አስቡት። አትፍሩ፣ ከፍርሃት ዓለም ውጡ። ዛሬ የእናንተ ቀን ነው። ምንም ነገር የሚጀምረው ከፍርሃት ዓለም በመውጣት ውስጥ ነው። አያችሁ፣ በረከታችሁን የምታገኙት ሰላማችሁን የምታገኙት ከፍርሃት ዓለም ውስጥ በመውጣታችሁ ነው። ስለዚህ የፍርሃት ዓለም ውስጥ ካላችሁ ሰላም ልታገኙ አትችሉም። ህይወታችሁን ሊቀየር አይችልም። ስለዚህ ሰላም እንዲሰማችሁ የምትፈልጉ ከሆነ ህይወታችሁ እንዲቀየር የምትፈልጉ ከሆነ ከዚህ ሰዓት ጀምሮ አንድ ነገር ለራሳችሁ ቃል ግቡ። ይሄን ነገር ለራሳችሁ ትበሉት። እኔ እግዚአብሔር እንዳለኝ እንጂ አይምሮ ውስጥ እንደሚመላለሰው ክፉ ሐሳብ የሰይጣን ፍሬ ሐሳብ አይደለሁም። አይምሮ ውስጥ የሚመጣው ትክክለኛ ያልሆነ መልእክት የኔ አይደለም። ከዚህ ሰዓት ጀምሮ አይምሮዬ ንጹህ ነው፣ ሰላም ይሰማኛል። ይህን ደጋግማችሁ ለራሳችሁ ተናገሩት። መጽሐፍ ቅዱስ ላይ እንደዚህ ይላል። መጽሐፍ ቅዱስ ፊልጵos ምዕራፍ 4 ቁጥር 7 ላይ እንደዚህ ይላል። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ሐሳባችሁን ኢማጂን፣ ሐሳባችሁ ውስጥ የሚመላለሰው ነገር አይምሯችሁን የሚረብሸው ከሆነ አይምሯችሁ ሰላም አይደለም ማለት ነው። አይምሯችሁ ሰላም አልሆነም ማለት መንፈሳዊ ዓለም ላይ ምድራዊ ዓለም ላይም ትረበሻላችሁ፣ ሰላም አይኖራችሁም። ህይወታችሁ ለመቀየር በምንም መንገድ እድል አይሰጠውም። ስለዚህ አይምሯችሁን የሚያልፍ አያችሁ፣ ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ስለዚህ ይህንን ቃል አንብቡት። እኔ ያልኳችሁን ከላይ ይህንን ለራሳችሁ በሉ ያልጋችሁ ነገር ደጋግሙት ለራሳችሁ። ምክንያቱም በራሳችሁ ማስተዋል ልትገልጹት የማትችሉት የውስጥ ሰላም እግዚአብሔር ብቻ እንደሚሰጥ ማወቅ አለባችሁ። ስለዚህ የሆሳና ዩቲዩብ ቻናል ቤተሰቦች ዛሬ አጠር ያለች ሜሴጅ ነች። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ፣ ለወንድም እህቶቻችሁ ሼር አድርጉ። ደግሞ በሌላ ቪዲዮ መጣለሁ። እስከዛው ድረስ ሰላም ሁኑልኝ። ወዳችኋለሁ።